ያምሻል እንደ ጴጥሮስ እኮ ታስሯል አለው። ኧረ አልታሰረም ይኸው በር ላይ ቆሟል አለች። እነሱ ምን አሏን መሰላችሁ? መልአክ ይሆናል አሉ። እስቲ ከኔ ጋር በሉ መልአክ ይሆናል። አዎ የጴጥሮስ ጠባቂ መልአክ ቆሞ ሊሆን ይችላል እንጂ ጴጥሮስ አሁን ማለት እስቲ እንደው ሳትዋሹ ንገሩ ይመናል። ሌሊት ላይ በራችሁ ቢንኳኳ ቤታችሁ ማን ይሆናል ብላችሁ ነው ትገቡት? ወይ ሌባ ነው ወይ ፖሊስ ነው አይደል? አለዚያ መርዶ ነው። ሌሊት ላይ በር ከተንኳኳ በቃ አክስቴ ሞታለች ማለት ነው። ጉዶንኩኝ ነው ማለት ነው። ማን ሞቶ ነው ከዘመዶቼ ነው ማለት ነው። ወንጀል ያለበት ሌባ ይሆናል ማለት ነው። ፖሊስ ይሆናል ይላል። ንብረት ያለው ሌባ ይሆናል ይላል። መልአክ ሊሆን ይችላል ብሎ ግን የሚገምት ከኛ መሀል የለም። የመጀመሪያዎቹ ክርስቲያኖች ግን በራቸው እንኳን ሲንኳኳ መልአክ ሊሆን ይችላል። የመላእክቱን ፍቅር ለሁላችን ያድለ። መላእክት ምዕመናን ረቂቃን ፍጥረታት ናቸው። አባቶቻችን የመላእክትን ርቀት ሲገልጹ ከእሳትና ከውሃ እሳት ይረቃል ይላሉ። ከእሳት ነፋስ ይረቃል። ከነፋስ የሰው ልጅ ነፍስ ይረቃል። ከነፍስ መላእክት ይረቃሉ። ከመላእክት የመላእክት ሐሳባቸው ይረቃል። ከመላእክት ሐሳብ እግዚአብሔር ይረቃል ይላሉ። ረቂቃን ናቸው ምዕመናን፣ አይጨበጡም፣ አይዳሰሱም። መላእክት ረቂቅነታቸውን የሚያሳይ አንድ ነገር ልንገራችሁ። በዚህ በመጽሐፍ አክሲማሮስ ላይ ኤክሳሜሮን የሚባለው ቅዱስ ባስልዮስ የጻፈው በእኛ አክሲማሮስ ይባላል፣ 6 ቀን ማለት ነው። በመጽሐፈ ስነ ፍጥረት ላይ ምን ይላል? ሚካኤልና ገብርኤል ለምሳሌ መንገድ ላይ ቢገናኙ ሚካኤልና ገብርኤል ሚካኤል ገብርኤልን አሳልፈኝ አይለው ወሐለፈ መልአክ በውስተ መልአክ መልአኩም በመልአክ ውስጥ አለፈ ይላል። ሚካኤል በገብርኤል ውስጥ ማለፍ እስኪችል ድረስ ረቂቃን ናቸው። አይጨበጡም፣ አይዳሰሱም። ፈጣኖች ናቸው መላእክት። ፍጥነታቸው የእኛን ሐሳብ ያህል ነው። ምዕመናን የእኛን ሕሊና የእኛን ሐሳብ አላችሁ። ከኔ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። መላእክት ፈጣኖች ናቸው። እስቲ አሁን እዚህ ጉባኤ ላይ ያላችሁ ምዕመናን ከቤታችሁ ወይ ከስራ ነው የመጣችሁ። ከስራ ወይ ከቤት ስትመጡ ከተነሳችሁበት ቦታ እዚህ ድረስ ያለውን መንገድ አቋርጣችሁ ነው የመጣችሁት አይደል? በታክሲ ሊሆን ይችላል፣ በእግራችሁ ሊሆን ይችላል፣ በመኪና ሊሆን ይችላል። ብቻ አቋርጣችሁ ነው የመጣችሁት። ስትመለሱ ደግሞ ከዚህ ቤተክርስቲያን እስከ ቤት ያለውን መንገድ አቋርጣችሁ ነው የምትመለሱ። እስቲ አንዴ በሐሳባችሁ ተመለሱ ወደ ቤታችሁ። አሁን እስቲ ወይስ ቀድማችሁ ሄዳችኋል አላችሁ አይደል? እስቲ በሐሳብ መመለስ ይቻላል አይቻልም? ይቻላል። በሐሳብ ለመመለስ ታክሲ ነው የምትይዙት? በእግር ነው የምትሄዱት? በሐሳብ ነው። በቅጽበት ቤታችን መመለስ ይቻላል አይቻልም? ኧረ አንወሻሽ። በሐሳቡ አውሮፓና አሜሪካ ያልዞራል እዚህ ማለት ያለ ፓስፖርት ያለ ቪዛ ዓለምን ዞረ ነው ሰው። በሐሳቡ መኝታ ቤቱ አሁን መሄድ ይችላል። አሁን አስቡ ብላችሁ ቤታችሁ መግባት ትችላላችሁ መንገድ ሳታቋርጡ። የመላእክት ፍጥነታቸው የእኛን ሐሳብ ያህል ነው። ገብርኤል ሆይ ድረስልኝ ብለህ ስትጠራው ገብርኤል ብለህ ሳትጨርስ ቅዱስ ገብርኤል አጠገብ ነው ያለው። ቅዱስ ገብርኤል ለሁላችን ይድረስልን። ተመልከቱ፣ ገና ስሙን ስትጠራ እሺ አመስግኑ። ገብርኤል የሚለውን ቃል ሳትጨርሰው ቅዱስ ገብርኤል አጠገብ ነው ያለው። የእኛን ሐሳብ ያህል ፈጣኖች ናቸው። ከየት አገኘ ነው? ይህን ከመጽሐፍ ቅዱስ ነዋ። ቤት ስትገቡ አንብቡት። ትንቢተ ኢሳይያስ ምዕራፍ 6 ላይ እግዚአብሔር ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል ነቢዩ ኢሳይያስ። ቅዱስ ቅዱስ እያሉ መላእክት ያመሰግኑት ነበረ። ይህን ባየው ጊዜ ወዮልኝ፣ ከንፈሬ የረከሰብኝ ሰው ነኝ ብዬ አለቀስኳል። ኃጢአተኛ ነኝ ብዬ አለቀሱ። ይህን ጊዜ ቅዱስ ቅዱስ ብለው ከሚያመሰግኑት መላእክት መካከል ሱራፌል ከሚባሉት ነገድ መሃል አንደኛው ሱራፊ እየበረረ መጣ። የእሳት ፍም በጉጠት ያዘና ወደ እኔ መጣ። ከንፈሬን ተኮሰልኝ፣ ኃጢአት ተወገደችልህ አለኝ ይላል። ኃጢአታችሁ ተወገደላችሁ ይበለን ቅዱስ ገብርኤል። መላእክት ኃጢአት ማስወገድ ይችላሉ፣ ጸጋው አላቸው። ልብ አድርጉ። ኢሳይያስ እታች ቁጭ ብሎ ወይኔ ኃጢአቴ ወይኔ ኃጢአቴ እያለ ይህንን ጸሎቱን ሰምቶ ቅዱስ መልአክ ሱራፊ እየበረረ መጥቶ መልስ ሰጠው። ቅዱስ ገብርኤል አሁን የምንጸልየውን የምንጨነቀውን ጭንቀት ሰምቶ እንደ ሱራፊ ፈጥኖ ይድረስልን ለሁላችን። መላእክት ፈጣን ናቸው ምዕመናን፣ ፈጥነው ይደርሳል። ሌላው መላእክት አሁን ብዙ ሰው የሚቸገረው በተለይ ጎረቤቶቻችን ከእኛ በእምነት የማይመስሉ ሰዎች አሁን ዛሬ ገብርኤል ስናከብር
እዚህም ገብርኤል ይከበራል፣ ቁልቢም ይከበራል፣ ሌላ ከተማም ይከበራል፣ ከሀገር ውጭም ይከበራልና ገብርኤል ዛሬ የት ነው የሚሄደው ብለው የሚጨንቃቸው ሰዎች አሉ። እንደው ጳጳስ አረጉት በቃ ዛሬ የት ነው የሚሄደው? እዚህ ደብር ነው የሚመጣው? እንዴት ያዳርሰዋል ብለው የሚጨንቋቸው። እንዴት ነው ነገሩ? መላእክት በሁሉ ቦታ ይገኛሉ ወይ በአንድ ጊዜ ይሉ ነው። የእኛ ቤተ ክርስቲያን መላእክት በሁሉ የሞሉ ናቸው ብላ አስተምራ አታውቅም። በሁሉ የሞላ ማን ብቻ ነው? እግዚአብሔር። መላእክት በሁሉ ምሉዓን አይደሉም። በአንድ ቦታ ሲሄዱ በሌላ ቦታ ይታጣሉ ይላል መጽሐፋችን። ታዲያ እንዴት ነው ቅዱስ ገብርኤል በአንድ ቦታ ላይ በተለያየ ቦታ ላይ ሆነን ስንጠራው ቢሰማን? እንደ ወደ ሌላው ሳልመጣ ወደ ርዕሴ ልምጣላችሁ። የእግዚአብሔር መልአክ በሉ እስኪ በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል፣ ያድናቸዋል። የማን መልአክ? የእግዚአብሔር መልአክ ሲል ስንት ነው ቁጥሩ? መላእክት አይደለም የሚለው የእግዚአብሔር መልአክ ሲል ስንት ነው? ስንት ነው? አንድ ነው። እግዚአብሔርን የሚፈሩ ሰዎች ስንት ናቸው? ስንት ናቸው? ብዙ ናቸው። የት ነው የሚኖሩት? ብስራተ ገብርኤል አካባቢ ነው የሚኖሩት። እግዚአብሔር የሚፈሩ ሰዎች ሁሉ በዓለም ሁሉ ነው ያሉት አይደል? አንዱ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች በዓለም በተበተኑ ሰዎች ሁሉ ይሰፍራል ያድናቸውማል ይላል። መልአኩ እኮ አንድ ነው፣ ግን ይሰፍራል። ሰራዊት ነው እኛ ይሰፍራል ሲባል የምናውቀው። ሚካኤል ብቻውን በክንፉ አዲስ አበባን ከተማዋን መከለል ይችላል። አንዱ መልአክ ብቻውን። ይህኛ ያመጣ ነው አይደለም። እንደምታስቡት እኮ እኛ በጣም ትልቅ አይደለንም እኮ። መሬት የምትባለው ፕላኔት ለመላእክት እኮ ኳስ ማለት ነው። ዮሐንስ ራዕይ ምዕራፍ 18 ላይ ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየሁ። ከክብሩ የተነሳ ምድር አበራች። ከምኑ የተነሳ? ከክብሩ። አንዱ መልአክ ምድርን ማብራት ይችላል። ፀሐይ እንኳን በፈረቃ ነው የምታበራው። ቅዱስ ገብርኤል ግን ምድርን ማብራት ይችላል። ለምን? መሬት የምትባለዋ ትንሿ ኳስ ለመላእክት በጣም ትንሽ ነገር ነች። በደቂቃ ዓለምን ዞሮ መምጣት ይችላል። እኔ የሚገርመኝ ግን እንደው ወደ ሌላው ሳንመጣ አሁን ዛሬ ገብርኤል እዚህምና እዛምና ስትሉት የት ይሄዳል ገብርኤል እዛም ገብርኤል ስትሉ የሚሉት ሰዎች ይህንን ጥያቄ ለሰይጣን ሲሆን ለምንድን ነው የማይጠይቁት? እዚህ ሰፈር ያለ ሰው ኃጢአት እንዲሰራ የሚፈትነው ማን ነው? መልሱልኝ። ሌላ ሰፈር ያለውንስ? ሰይጣን። ሰይጣን በሁሉ የሞላ አይደለም። ሰይጣን ሲሆን ለምንድን ነው የማይጠይቁት ሰዎች? ለምንድን ነው ገብርኤል ሲሆን የሚከነክናቸው? እንደው በጣም አላድክማችሁ። አሁን እኔ እዚህ ጋር ቆሜ የምናገረውን ቃል እግዚአብሔር እኔ የምናገረውን ቃል ዓለም ላይ ያለ ሕዝብ ሁሉ እንዲሰማ ማድረግ ይቻላል አይቻልም? መልሱልኝ። በምን ነው የሚቻለው? ይኸው እዚህ ፊት ለፊት በምታዩዋቸው ስልኮች፣ እነዚህን ስልኮች የፈጠረ ማን ነው? እግዚአብሔር እንዳትሉ በለመዳፋችሁ። ማን የፈጠራቸው? በእነዚህ ስልኮች እኔ እዚህ ቆሜ ዓለምን ሁሉ ማዳረስ እችላለሁ አልችልም? ሰው የሰራው ስልክ ዓለምን መድረስ ከቻለ እግዚአብሔር የሰራው ገብርኤል ዓለምን መድረስ ይችላል አይችልም? ይችላል። ቅዱስ ገብርኤል ለሁላችን ይድረስልን በያለንበት ሆነ። ስለዚህ ረቂቃን ናቸው፣ ፈጣን